በዚህ ሰዓት ላይ ዩኒቨርሲቲ ጆይን ማድረግ ኢትስ ኖት ኤ ቢግ ዲል። እደግምላችኋለሁ፣ በዚህ ሰዓት ላይ ዩኒቨርሲቲ ጆይን ማድረግ ቢግ ዲል አይደለም። ይህን የምትመለከቱ የ12ኛ ክፍል ተማሪዎች በወርቅስ ወይም ደግሞ የ12ኛ የዘንድሮ የ2017 ኢንትራንስ ኤግዛም ውጤት ባይመጣልኝስ የሚለውን። ስለዚህ አብዛኛው ተማሪ የሚጨነቀው ምንድነው? ምናልባት ውጤት ባይመጣልኝስ፣ ምናልባት አሪፍ ውጤት ባላመጣስ ምን ሆናለሁ የሚል ነገር ነው እና ዛሬ 12ኛ ክፍል ለመፈተን እየተዘጋጃችሁ ያላችሁና በወርቅስ የሚል አስተሳሰብ ውስጣችሁ ላሉ ተማሪዎች ነው። ስለዚህ በዚህ ሰዓት ላይ እንዳልኳችሁ ዩኒቨርሲቲ ጆይን ማድረግ ኢት ኢዝ ኖት ኤ ቢግ ዲል። ይህን የምላችሁ ለምንድን ነው? ከዛሬ 10 ዓመትና 12 ዓመት በፊት ወደኋላ ተመልሼ ባይ በኢትዮጵያ ደረጃ ላይ ዩኒቨርሲቲ ጆይን ማድረግ ማለት በጣም ትልቅ ነገር ነው እያልኳችሁ ያለሁት። በዚህ ሰዓት ላይ ዩኒቨርሲቲ ጆይን ማድረግ ጥቅም የለውም እያልኳችሁ አይደለም። ነገር ግን ምንድነው በዚህ ሰዓት ላይ ዩኒቨርሲቲ ጆይን ማድረግ ወይም ደግሞ ግቢ የሆነ ዩኒቨርሲቲ አሪፍ ውጤት አምጣችሁ ጆይን ማድረግ መልካም ሆኖ ሳለ ግን በሆነ አጋጣሚ ውጤት ባይመጣልን፣ በሆነ አጋጣሚ አሪፍ ውጤት ማናመጣ፣ በሆነ አጋጣሚ ውጤታችን ቢወርድ ኢትስ ኖት ዘ ኦንሊ ዌይ ማለት ነው። የመጀመሪያና ብቸኛው አማራጫችን መሆን መቻል የለበትም ምን ዩኒቨርሲቲ ጆይን ማድረግ ማለት ነው። ስለዚህ አብዛኛው ተማሪ የሚያደርገው ምንድነው? ኦ ጋሽ ዩኒቨርሲቲ አልገባውም፣ ሰው ምን ማድረግ አለብኝ፣ ከዚህ በኋላ ላይፌ ሊቆም ነው ምናምን የሚባል ነገር አለ። ዩኒቨርሲቲ ስላልገባችሁ ላይፋችሁ አይቆምም። ዩኒቨርሲቲ ጆይን ስላደረጋችሁ የትምህርት ጆርኒያችሁ የሰክሰስ ጆርኒያችሁ አያቆምም ማለት ነው። ይህን የምለው ዩኒቨርሲቲ ጆይን የምታደርጉ አሪፍ ውጤት ላመጣችሁ በጣም ቤተር አሪፍ ነገር ነው። ምክንያቱም የሆነ ትምህርት ተምራችሁ ጀስት በሆነ ትምህርት አሪፍ ውጤት ልታመጡ ትችላላችሁ። የሆነ ትምህርት ተምራችሁ ግራጁዌት ልታደርጉ ትችላላችሁ። በዛ ትምህርት ልትሰሩ ትችላላችሁ። ነገር ግን ውጤት ሳይመጣልን ቀርቶ አሪፍ ውጤት ካላመጣን ግን ዩኒቨርሲቲ ላይፍ ስላልገባን የትኛውም ግቢ ጆይን ስላደረግ ኢንትራንስ ኤግዛም ስላልሰራን ላይፍ ሰክሰስ የምንሆንበት መንገድ ቆመ ማለት አይደለም። እንደምታውቁት እንደምትረዱት this is the time of artificial intelligence። አርቲፊሻል ኢንተለጀንስ የምላችሁ ቴክኖሎጂን ተጠቅመን በጣም ሰክሰስ መሆን የምንችልበት የተለያዩ ኦንላይን ስራዎችን ሰርተን መጠቀም የምንችልበት እንዲሁም ደግሞ ወደኋላ እንኳን ብንመለስ የተለያዩ በጣም ፌመስ የሚባሉና ኢቭን ጽፎ የሚሰጡ መጽሐፍን በፊዚክስ ብትሄዱ፣ በኬሚስትሪ ብትሄዱ፣ በባዮሎጂ ብትሄዱ አብዛኛዎቹ ትምህርት ላይ ያን ያህል ሰክሰስ የነበሩ ሰዎች አልነበሩ። ወደ ውጭ ዓለም አሁን ለምሳሌ መለየት መቻል አለብን። አሜሪካ ላይ ብትሄዱ ጀስት ትምህርት ላይ አትኩሮ የሚማር አለ። ጀስት ከትምህርት ውጭ ደግሞ በሌላ መንገድ ሰክሰስ ሊሆን የሚችል ሰው አለ። ይህን ስል አዝናለሁ፣ ግን ባለው በኢትዮጵያ አንጻር ስንመለከት ከተማሪው ይልቅ ያልተማረው ሞር ቤክ ያልተማረው ስል ዩኒቨርሲቲ ገብቶ ጆይን አድርጎ የሆነ ዲፓርትመንት ቆጥሮ ኦር ሰሞን ጽፎ የሰጠውን ፒፒቲ ፒዲኤፍ ምናምን ሸምድዶ ምናምን የሆነ ዲግሪ ጭኖ ምናምን ከሚለው ይልቅ የሆነች ያክል ተምሮ የሆነ ቢዝነስ ሰርቶ የሆነ ኦንላይን ቢዝነስ ሊሆን ይችላል፣ የሆነ ንግድ ሊሆን ይችላል ሰርቶ በጣም ሰክሰስ ላይ ያለው ህዝብ ቁጥር በጣም ይበልጣል። ይህን የምለው ዩኒቨርሲቲ ጆይን ማድረጉ ጥቅም የለውም እያልኩ አይደለም። ነገር ግን ህልም ኖሯችሁ አሪፍ ውጤት ካመጣችሁ የምትፈልጉትን ዲፓርትመንት ጆይን አድርጋችሁ የምትማሩ ከሆነ ዛትስ ጉድ። ምክንያቱም ያላችሁበት ፈልጋችሁ የምትገቡት ዲፓርትመንት ላይ ፈልጋችሁ ስለሆነ በኢንቴንሽን ትሰራላችሁ፣ አሪፍ ሆናችሁ ትሰራላችሁ፣ አሪፍ ውጤት ታመጣላችሁ፣ የሚገርም ደረጃ ላይ ትደርሳላችሁ፣ የሚገርም ፊውቸር ይኖራችኋል። ነገር ግን 12ኛ ክፍል ደግሞ ከወደቅስ 12ኛ ክፍል ውጤት ባይመጣልንስ ኢትስ ነው ማሰብ ያለብን። ከዚህ በፊት ያልተማሩና የተማሩትን ማነጻጸር መቻል አለብን። ስለዚህ አንዱ ዌይ አይደለም ዩኒቨርሲቲ ለመግባት ላይፋችሁ ዲሳይድ የሚደረግበት ሊሆን አይገባም። ኦንላይን ቢዝነሶች አሉ፣ ፍሪላንሰር መሆን ትችላላችሁ። በዚህ ሰዓት የተለያዩ ሰዎች አፕወርክ እየሰሩ የተለያዩ ኦንላይን ቢዝነሶች ዲጂታል ማርኬቲንግ መስራት ትችላላችሁ፣ ንግድ መስራት ትችላላችሁ፣ በጣም ብዙ ነገር መስራት ትችላላችሁ። ቁጭ ብላችሁ ዊኬንድ መማር ትችላላችሁ። ቁጭ ብላችሁ ያላችሁበት ሀገር ላይ ኮሌጅ መማር ትችላላችሁ። ስለዚህ ዩኒቨርሲቲ መግባት ወይም ደግሞ ኢንትራንስ ውጤት ማምጣት ብቻ አለመውደቅ ወይም ደግሞ መውደቅ የመጀመሪያው ምርጫ ሊሆን አይችልም ማለት ነው። እንዳልኳችሁ በዚህ ታይም ላይ ብታዩ ግፋ ቢል 30 ሺህ 20 ሺህ ምናምን ዩኒቨርሲቲ ጆይን እያደረገ ያለው ከመቶ ምናምን ሺህ ተማሪ ተፈትኖ ማለት ነው። ስለዚህ ዋቲፍ ከ30 ሺዎች ውስጥ ባሉንስ ከ25 ሺህ ተማሪ ዩኒቨርሲቲ ጆይን ከሚያደርግ ወይም ደግሞ ኢንትራንስ ውጤት ከመጣለት ከ20 ሺህ ተማሪ ከ25 ሺህ ተማሪ ውስጥ ባሉንስ ምን ማድረግ አለብኝ? ስለዚህ ዋናው ነገር ከነዛ ከ20 ሺህ ውስጥ ወይም ደግሞ ከ25 ሺህ ከሚያልፉ ተማሪዎች ውስጥ ለመቀላቀል 2 ወር አላችሁ። አሁንም ደግሜ እነግራችኋለሁ፣ 2 ወር አላችሁ። ስለዚህ በ2 ወር ውስጥ 25 ሺህ ተማሪ ውስጥ መቀላቀል ትችላላችሁ። ኦብቪየስሊ አብዛኛው ተማሪ የሚሸወደው ምንድነው? አላጠናውም፣ ወር ቀረ፣ 2 ወር ቀረ ምናምን እያለ አለማጥናቱ ሰበብ አድርጎ ኢንትራንስ ኤግዛም ፌል ያደርጋል። ስለዚህ አሁንም ደግሜ እላችኋለሁ ኢንትራንስ ኤግዛምን 2 ወር አይደለም በ1 ወር ውስጥ ቤስት ተዘጋጅታችሁ 25 ሺህ ተማሪ ውስጥ መግባት ትችላላችሁ ማለት። ስለዚህ ከዚህ በፊት የሰራሁት ቪዲዮ ማለት ጥያቄ መስራት
ጥያቄ መስራት። እንግዲህ ከወደቁት ከመቶ ምናምን ሺህ ተማሪና ካለፉት ከ25 ሺህ ተማሪዎች ጆይን ለማድረግ ጥያቄ ደጋግማችሁ መስራት መቻል አለባችሁ ማለት ነው። ጥያቄ እንዴት እንስራ፣ ጥያቄ በምን መንገድ እንስራ፣ አብዛኛው ተማሪ ይሰራል። አሁን ጥያቄ መስሪያ መንገዶችን መልመድ መቻል አለባችሁ። ለምሳሌ ያክል ጥያቄ ሲሰራ ዝም ብሎ አይሰራም። ጥያቄ ለፈተና በሚጠቅማችሁ መልኩ ጥያቄ የሰራችሁ ብታጠኑ ከሆነ 25 ሺህ ተማሪዎች ጆይን የማታደርጉበት ምንም ምክንያት የለም። ሳትና እንግሊዝኛ እንዴት ጥያቄ መስራት እንዳለባችሁ፣ ለጥያቄ እንዴት ማዘጋጀት እንዳለባችሁ ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ቪዲዮ ሰርቻለሁ። እዛ ቪዲዮ ላይ ገብታችሁ ጥያቄ ብቻ 2 ወር በቂ ነው። በጥያቄ ኢንትራንስ ኤግዛም እንዴት ልትዘጋጅ የሚል ቪዲዮ አለ፣ እሱ ማየት ትችላላችሁ ማለት ነው። ስለዚህ ኢንትራንስ ኤግዛም ውጤት ካልመጣ ዩኒቨርሲቲ መግባት ኢት ኢዝ ኖት ዘ ኦንሊ ዌይ። ኢንትራንስ ኤግዛም ባይመጣልኝ 25 ሺህ ተማሪ ውስጥ ባልቀላቀል እዛ ውስጥ ጆይን ባረግ ምን አደርጋለሁ የሚል። ስለዚህ ኢንትራንስ ኤግዛም አሪፍ ውጤት አምጥቶ ዩኒቨርሲቲ መግባት በዚህ ሰዓት ላይ ኢትስ ኖት ኤ ቢግ ዲል። ዩኒቨርሲቲ ገብታችሁ ሰክሰስ መሆን ትችላላችሁ። ከዩኒቨርሲቲ ውጪ እዛችሁ ባላችሁበት የተለያዩ ነገሮችን እየሰራችሁ ሰክሰስ መሆን ትችላላችሁ። ስለዚህ ያ ጊዜ አልፏል። ኢትስ ዘ ታይም ኦፍ አርቲፊሻል ኢንተለጀንስ ነው። በቃ የቴክኖሎጂ ታይም ነው። ዩኒቨርሲቲ ስለገባው ብቻ ላይፌ ይቀጥላል፣ ዩኒቨርሲቲ ስለገባው ብቻ በጣም ሰክሰስ ሆናለሁ የሚባል ነገር የለም። ኢንትራንስ ኤግዛም ቦርድ በሌላ መንገድ ፕላን ሲ ፕላን ዲ ድረስ ማዘጋጀት መቻል አለብን። ኢንትራንስ ኤግዛም መውደቃችንን እንደ መጨረሻ ውድቀት መቁጠር የለብን። ዩኒቨርሲቲ መግባታችንም እንደ መጨረሻ ስኬት መቁጠር፣ ከዛ በኋላ ብዙ ስትረግሎች አሉ፣ እንደምታስቡት ላይሆን ይችላል። ስለዚህ አሁንም ደግሜ እላችኋለሁ ዩኒቨርሲቲ መግባት በዚህ ሰዓት ላይ ዛትስ ኖት ኤ ቢግ ዲል። ስለዚህ በሰፊው መዘጋጀት አለብን። ኢቭን ውጤት ባይመጣ እንኳን ኢንትራንስ ኤግዛም ውጤታችን ባይመጣ ራሱ የተለያዩ መንገዶችን መጠቀም መቻል አለብን። የህይወት መጨረሻ አይደለም ማለት ነው። ስለዚህ ከዚህ በኋላም ዩኒቨርሲቲ ጆይን የምታደርጉ ምናልባት 25 ሺህ ተማሪዎች ጆይን አድርጋችሁ የምትገቡ ተማሪዎች ካላችሁ ፍሬሽማን ኤግዛምን በምን አይነት መልኩ መዘጋጀት አለብኝ የሚለው ከኢንትራንስ ኤግዛም ሪዛልት ከተለቀቀ በኋላ የኢንትራንስ ኤግዛማችሁ ውጤት ከተለቀቀ በኋላ ከዚያ በኋላም ጀምሮ ፍሬሽማን እንዴት መዘጋጀት እንዳለባችሁ፣ የምትፈልጉትን ዲፓርትመንት እንዴት ጆይን ማድረግ እንዳለባችሁ የሚገራርሙ ቪዲዮዎች የሚለቀቁበት የዩቲዩብ ቻናል ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ብዙ ተማሪዎች ጋር እንዲደርስ ደግሞ ላይክ ማድረጋችሁ እንዳረሱ። በሌላ ቪዲዮ ይዤላችሁ እመጣለሁ። እንድሰራላችሁ የምትፈልጉ ኮንቴክት ካለ ዲስክሪፕሽን ቦክስ ላይ በኮሜንት ሴክሽን አሳውቁኝ። ይመቻችሁ።